Dr. Kabibi ሄለው Bekele, ዶክተር ከበበ Bekalcha በቀለ Berry እባላለሁ። Clinic, Doba. አንድ ታካሚ ዛሬ አይቼ ነበረና እንቅርት ነበራት ረጅም ከ20 ዓመት በፊት እና አንገት ላይ ንቅሳት አረገች። ንቅሳቱ የተደረገበት ምክንያት እንቅርቱን ለማጥፋት ነው። ይሄ ነገር ያው መጀመሪያ ላይ ለአይን እይታ እንቅርት እዚህ ሲታይ ያው ንቅሳቱ አይን የመጀመሪያ የሚያርፍበት ስለሆነ እንቅርት ብዙ ላይታይ ስለሚችል ነው እንጂ ንቅሳት የሚደረገው ቆዳ ላይ ነው። እንቅርቱ የሚወጣው ከውስጥ ታይሮይድ ግላንድ የሚባል ላይ ነው። ስለዚህ ሁለቱ አይገናኝም ለማለት በዚሁ አያይዤ እንቅርት ላይ ሰፋ ያለ ጥናትም ከዚህ በፊትም ስላረግን፣ ሁለተኛ ነገር ደግሞ እንደ ኢትዮጵያም በጣም ስር የሰደደ ችግር ስለሆነ እና እንዲሁም ደግሞ የአዮዲን እጥረት ከእንቅርት ጋር ብቻ የሚያገናኙ ሰዎች ስላሉ የአዮዲን እጥረትን እና ስለ እንቅርት ከመከላከል እስከ ማከም ድረስ ያሉትን ተከታታይ መረጃ ለማህበረሰቡ በሚሆን መልኩ ለወደፊት የምሰራ ይሆናል። ለዛሬ እንቅርት ምንድነው የሚለውን ብቻ እንየው። እንቅርት አንገት ላይ የሚወጣ እብጠት ሲሆን መነሻውም ከታይሮይድ ግላንድ ነው። ታይሮይድ ግላንድ ማለት አንገት ላይ ያለ በተፈጥሮ ከኛ ጋር ያለ በጣም አስፈላጊ ሆርሞን የሚያመነጭ ሰውነታችን ክፍል ነው። አይን እጅም እንደምንለው ሁሉ ታይሮይድ ግላንድ የሚባል ሰውነታችን ውስጥ ያለ አለ። እሱ ሲያድግ እንቅርት ይባላል። ኖርማሊ እስከ 20 ግራም አካባቢ ነው። ስለዚህ እንቅርቱ በሚያድግበት ሰዓት ላይ ነው ታይሮይዱ በሚያድግበት ሰዓት ላይ ነው እንቅርት የሚባለው። አለበለዚያ ሁሉም ሰው ታይሮይድ አለው በተፈጥሮ። ታይሮይድ በጣም አስፈላጊ ነገር ነው። በተለይ ለአእምሮ እድገት፣ ለአእምሮ ብስለት፣ ለአእምሮ አስተሳሰብ፣ ለአይኪው ለእነዚህ በሙሉ አዮዲን በጣም አስፈላጊ ነገር ነው። እንቅርት የሚፈጠርበት ታይሮይድ ግላንድ ለምን ያድጋል? ታይሮይድ ግላንድ በተለያየ ምክንያት ሊያድግ ይችላል። ግን ዋናው ታይሮይድ ግላንድ የሚያድገው ከአዮዲን እጥረት ነው። አዮዲን ደግሞ በጣም አስፈላጊ ለሰውነታችን አስፈላጊ ንጥረ ነገር ውስጥ አንዱ ነው። ለምንድን ነው? ለአእምሮ ዲቨሎፕመንት፣ ለአይኪው፣ ለአእምሮ